ይሄ ዋና እሱ ያለው ነገር ነው አይደለ እሱ የጻፈው ነው መሳራ ፈልጎ ይሄ ነው የሚያስረዳው ቤተ እስራኤል እንደሆነ የሚጠቅሰው ይሄ ነው በአብዛኛው መጽሐፎች በኢትዮጵያ መጽሐፎች ላይ ቤተ እስራኤል እንደሆነ አይነገርም ባለፈው በፖስት የጻፉት ከግማሽ ሚሊዮን በላይ ተመልክቶት ነበር ሰው እስራኤል ነው በየስናገር ብላችሁ ደግሞ ጀግናችን ወሰዳችሁ ብን አሪዮ ጎንደር እንተና እና ይሄ ራሱ የጻፈው ብዙ የጻፋቸው አለ እሱ ደግሞ ሲሞት እኔ ዝም ብዬ አልወድቅም ብሎ እንደ ወገኖቼ እንደ ጀግኖቼ በራሴ ነው ሞት ብሎ የጊዶን ዘር ምሳሌ አድርጎ ነው እሱ እነሱ ዘር ነው አዎ በጣም የሚገርመው ደግሞ የሱ ሚስት የዓለማየሁ እናት የደጃች ውቤ ልጅ ናት ደጃች ውቤ የንግስት ጣይቱ አጎት ነው አሁን እሱ እኔ የጊዶን ዘር ያለ የኮራ ራሱ የጻፈው ማለት ደጃች ውቤ የጊዶን ዘር የጊዶን ስድስተኛው የሰባተኛው ጊዶን ዘር ነው ግን ይቅርታ እዚህ ላይ አንዴ ይቅርታ አላቋርጠ እዚህ ላይ በጣም የሚገርመው እሱ እስራኤላዊና ይሁዲ በመሆኑ ያመነ ሃይማኖቱ ሌላ ነው ነበር ሃይማኖቱ የቤተ እስራኤል አይደለም ሃይማኖቱን ቀይሯል ማለት ነው እንደሌሎቹ እንደዛ አይደለም ያደገም ከእስራኤሎች ጋር ነው ወታደሩ በሙሉ 1000 ብረት ሰሪ ወታደር ነበረው የሱ እስራኤሎች አጃቢዎች እስራኤሎች ናቸው ዋና ማካሪዎች እስራኤሎች ናቸው ሲመካከ በጣም ሲያምናቸው የነበረ እስራኤሎች ናቸው ቴዎድሮስ የወደቀ ክደውት ነው አንድ እንትን አባባላለ ደጃች ብሩ የሚባለው የጎጃም ዋና ኃላፊ ብዙ ጊዜ ሊገለው ፈልጎ አልቻለ መጨረሻ ጊዜ አሸነፈው አሁን ካሰረው በኋላ ምን አለ አንዱ የሚወደው ቴዎድሮስ የሚወደው የጦር አዛዥ ሞቶበት ግጥም እስኪ ግጥም ሊለሱ ግጥም ገጣሚ ነበር ደጃች ብሩ የሚባለው ግጥም ሊሲለው አሁን ለዚህ ትቶ ለምን አለው ላንተ ለእሱን እንትን ሊሳደብ ሲል ዘሃው ለሰለሰ ሸማኔው ተቆጣ እስከ ወዲያው ድረስ መጠቅለያ ታጣ ብሎ ገጥም ቦላከለት እንደዛ ካልክማ ብሎ እስከ መጨረሻው ጊዜ አሰረው ሸማኔው ተቆጣ ማለት ቴዎድሮስን ሸማኔ እስራኤሉ ለማለት ፈልገው ነው አሁን ብዙ እንደዛ አይነት እንትኖች አሉ መረጃዎች አሉ እናሱ እስራኤል በመሆኑ መጨረሻው ጊዜም እንዲሸነፍ የሆነው በሙሉ ስለካዱት ነው